30 ቀን እንግሊዘኛችሁ በትልቁ ማሻሻል የምትችሉበት ጊዜ ነው። I am Sanai. As some of you might know me, I am a teacher at Bronx English and I've been teaching English for quite a while now, for a few years. And the question that I get asked a lot is, have you been abroad before? The truth is, I have never been abroad. I was born and raised here in Ethiopia. But anyways, back to Amharic. And independent English speaker ወይም ደግሞ ራሱን ችሎ በራሱ በእንግሊዘኛ መግባባት የሚችል ሰው እስከ 5000 የእንግሊዘኛ አረፍተ ነገሮችን መስራት እንደሚችል ይገመታል። እናንተ ደግሞ ቋንቋውን ማወቅ የሚፈልጉ ሰዎች ቀለል አድርጋችሁ በቀን 10 አረፍተ ነገሮችን ብቻ ከተማራችሁ በ30 ቀን እውነተኛ እንግሊዘኛ ማውራት ትጀምራላችሁ። No grammar, no stress፣ በትክክል ተጠቀሙባቸው የምትችሉ አረፍተ ነገሮች ብቻ። ብዙ ሰዎች እንግሊዘኛን ውጤት በሚያመጣ መልኩ ሳይሆን በህጎች ብቻ ለመማር ይሞክራሉ። ግን እናንተ እነሱ አይደላችሁ። ይኸውላችሁ ለመናገር ወይም መናገር ለመጀመር 500 ቃላቶች ያስፈልጓችሁ። ትክክለኞቹ 10 ቃላት በየቀኑ ግን ያስፈልጋችኋል። አንብቧቸው፣ ተናገሯቸው፣ ጣፏቸው። እኔ በየቀኑ 10 አረፍተ ነገሮችን እሰጣችኋለሁ። እናንተ ደግሞ እነዚህ 3 ነገሮች ታደርጋላችሁ ማለት ነው። የመጀመሪያው እያንዳንዱ 3 ጊዜ ጮክ ብላችሁ አንብቧቸው። 2 አንዳንድ ጊዜ ጻፏቸው። ሶስተኛው ደግሞ እነሱን ስትሉ ራሳችሁን በስልካችሁ ሪካርድ አድርጉ ወይም ቅረጹ። በእኔ ሆንባችሁ በ30 ቀን ውስጥ በእጥፍ የተሻለና ግልጽ እንግሊዘኛ መናገር ትጀምራላችሁ። ብሎም ደግሞ ኮንፊደንስ ይኖራችኋል ማለት ነው። ወደ ቪዲዮ። እነዚህ 5 ቃላት ብቻ ያዙልኝ። ከዛ እንግሊዘኛችን እንዴት ፋን እንደምናደርግ አሳያችኋለሁ። I, you, like, want, go. ኦኬ አሁን ምንም አታስቡ። እኔ ማሳያችሁን ብቻ እዩ። I እና want አንድ ላይ ካመጣችሁ እፈልጋለሁ እያላችሁ ነው። ኦኬ I want በሉት። I want እፈልጋለሁ። I want ለምሳሌ ቡና እፈልጋለሁ ስትሉኝ ቡና እፈልጋለሁ። I want coffee. I want coffee ቡና እፈልጋለሁ። I want coffee። ቀጥላችሁ ደግሞ ለምሳሌ ውሃ እፈልጋለሁ በሉኝ እስቲ። I want water። እሺ መሄድ እፈልጋለሁ ስትሉኝስ? መሄድ እፈልጋለሁ። I want to go. I want to go ካላችሁ መሄድ እፈልጋለሁ። I want to go። ቀጥላችሁ ደግሞ I እና like አመጣችኋል። I እና like ከመጡ ደግሞ እወዳለሁ ወይም ደግሞ ይመቸኛል እያላችሁ ነው። ኦኬ ለምሳሌ ሙዚቃ እወዳለሁ ስትሉ I like music. I like music ካላችሁ ሙዚቃ እወዳለሁ። ቀጠለ ቡና እወዳለሁ ስትሉስ? I like coffee። እወዳለሁ ምንድነው? I like ብያችኋለሁ። ሶ ቡና እወዳለሁ ስትሉ I like coffee። ቀጥላችሁ ደግሞ ትመቸኛለህ ስትሉ ለኔ ለምሳሌ ትመቸኛለህ I like ማ you። I like you ካላችሁ ትመቸኛለህ ትመችኛለሽ እያላችሁ ነው። ቀጥላችሁ ግን ኦኬ ዩን አመጣንሰች you want ብላችሁ ከጠየቃችሁ you want ብላችሁ ትፈልጋለህ ብላችሁ እየጠየቃችሁ ነው። ኦኬ you want ብላችሁ የምታስገቡት ነገር ይኖራል። ለምሳሌ ቡና ትፈልጋለህ ስትሉ you want coffee ቡና ትፈልጋለህ ስትሉት ግን ጥያቄ ማስመሰል አለባችሁ። you want coffee። ቀጥላችሁ ደግሞ መሄድ ትፈልጋለህ you want to go። so አንዳንዴ ግን want እና to አንድ ላይ ከመጡ ምን ብለው ያነቧታል መሰላችሁ? ወነ ብለው ያስነቧታል። ስለዚህ መሄድ ትፈልጋለህ የነበረው you want to go ሳይሆን you wanna go ይላሉ። you wanna go መሄድ ትፈልጋለህ you wanna go። so በዚህ መሰረት መምጣት ትፈልጋለህ ብላችሁ ጠይቁኝ እስቲ ኮሜንት ላይ በእንግሊዘኛ። እስኪ ምንህ ነች ብላችሁ ጠይቁኝ። ለምሳሌ እኔን ውጪ ከሆነ ሰው ጋር አይታችሁኝ ምንህ ነች ምንህ ናት ብላችሁ መጠየቅ ብፈልጉ በእንግሊዘኛ ምንድነው የምትሉኝ? what's she to you? what's she to you ትሉኛላችሁ ማለት ነው። what's she to you? what is she to you? what's she to you? ስለዚህ እቺን ደግሞ ለወንድ ስናረጋት ምንህ ነው ማለት ቢፈልጉ what's he to you? what is he to you? what is he to you? what's he to you? what is he to you? ኦኬ ከዛ ደግሞ ሰውን ለማጽናናት ስሞክሩ የሆነው ሆኗል በቃ የሆነው ሆኗል ማለት ቢፈልጉ ምንድነው የምትሉት? what's done is done. 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 ህፃን አይደለሁም ልሸውደኝ እንዳሞክር ማለት ቢፈልጉ ምንድነው የምትሉት? I wasn't born yesterday. I wasn't born yesterday. I wasn't born yesterday. I wasn't born yesterday. Yes, Harry, I wasn't born yesterday. አታናደኝ ማለት ቢፈልጉስ? Don't piss me off. Don't piss me off. Don't piss me off. Don't piss me off, Wood! አትደናገጥ ማለት ቢፈልጉስ? Don't freak out. Don't freak out. Don't freak out. No. Don't freak out. Don't freak out. የፈጠነ በእንግሊዘኛ ለትንሽ ሞቼ ነበር በቃ ለትንሽ ሞቼ ነበር በሉኝ እስኪ እንዴት ነው የምትሉት?
I almost died ካላችሁ ልክ ናችሁ። I almost died. I almost died. እሺ ለትንሽ በቃ ወድቄ ነበረ በልን እስኪ ወድቄ ነበረ ለትንሽ I almost fell. I almost fell. እሺ ቀጥላችሁ ደግሞ ረስቼው ነበረ በቃ ለትንሽ ረስቼው ነበረ forgot መርሳት ነው I almost forgot. That's it. I almost forget that word. ለትንሽ አልቅሼ ነበረ በቃ ተናነቀኝ ስትሉስ I almost cried. I almost cried. I almost cried. Almost cried, huh? ስለዚህ በቃ ለትንሽ እንደዚህ ሆኜ ነበረ ስትሉ I almost ትሉና ትቀጥሉታላችሁ ማለት ታሳፍራለህ እንዴ ነው በእንግሊዘኛ የምትሉት ታሳፍራለህ shame on you ሶስት ቃላት shame on you ታሳፍራለህ እያላችሁ ነው shame on you Shame on you. Shame on you. በእናትህ አታስቸግረኝ ስትሉስ አታስቸግረኝ don't bother me ካላችሁ አታስቸግረኝ እያላችሁ ነው don't bother me. Don't bother me. Don't bother me. እንዴት ብትደፍረኝ ነው ስትሉስ እንዴት ብትደፍረኝ ነው እባክህ how dare you እንዴት ብትደፍረኝ ነው How dare you? የምታወራውን ነገር እየተጠነቀቅ ስትሉስ የምትለውን እየተጠነቀቅ watch your mouth. Watch your mouth. Hey, watch your mouth. So እቺ ለእናንተ ልተውላችኋ እንዳታወራኝ በእናትህ እንዳታወራኝ ስትሉ በእንግሊዘኛ እንዴት እንደምትሉ ኮመንት ላይ አሁን ትነግሩኝ በእንግሊዘኛ ማለት ነው ድምፅህን ከፍ አድርገው ወይም ደግሞ ጮክ ብለህ አውራ ስትሉኝ ምን ትላላችሁ speak up. Okay, speak up ካላችሁኝ ጮክ በል ማለት ነው speak up. ከዛ ደግሞ አፍጥነው ስትሉኝስ ምን up hurry up ካላችሁ ልክ ናችሁ hurry up አፍጥነው ማለት ነው hurry up. ከዛ ተስፋ ቁረጥ ስትሉኝስ give up. Okay, give up ተስፋ ቁረጥ Give up. ከች በል ስትሉኝስ ወይም ደግሞ ና show up. Okay, show up ካላችሁኝ ና ከች በል ማለት ነው ና show up. ከዛ ቶሎ በላ አርግ ስትሉኝስ በላ አርግ eat up. Okay, eat up ካላችሁ ቶሎ በላ አርግ እያላችሁ ነው ማለት ነው እንግሊዘኛ እስቲ አትዋሸኝ በሉ አትዋሸኝ እንዴት ነው የምትሉት don't lie to me ካላችሁ ልክ ናችሁ okay don't lie to me that's it Don't lie to me. ቀጥላችሁ ደግሞ ችላ አትበለኝ ስትሉስ ምንድን ነው የምትሉት ችላ አትበለኝ በእናትህ don't ignore me. Please don't ignore me. እሺ አትውቀሰኝ ስትሉስ እኔን አትውቀሰኛ don't blame me. Okay, don't blame me ካላችሁ እኔን አትውቀሰኝ እያላችሁ ነው don't blame me. Don't blame me. አጭሩብኝ ማለት ከፈልጋችሁ ደግሞ ምን ትላላችሁ አጭሩብኛ don't yell at me. Okay, don't yell at me ካላችሁ አትጭሁብኝ እያላችሁ ነው don't yell at me. አታስፈራራኝ ስትሉ ምን ትላላችሁ አታስፈራራኝ don't ማስፈራራት ምንድን ነው threaten. Okay, don't threaten me ካላችሁ አታስፈራራኝ don't threaten me. እኛ እስኪ አፍጥነው በእናትህ make it quick. Okay, make it quick ካላችሁኝ አፍጥነው እያላችሁ ነው make it quick. ከዛ ትንሽ ጊዜ ስጠኝ ማለት ሲፈልጉስ ትንሽዬ ጊዜ ስጠኝ give me some time. ትንሽ ጊዜ ስጠኝ give me some time. ይሄ ሁሉ የኔ ጥፋት ነው ስትሉስ በቃ ይሄ ሁሉ የኔ ጥፋት ነው this is all my fault. Okay, this is all my fault ካላችሁ ያ ሁሉ የኔ ጥፋት ነው ማለት ነው This is all my fault. እሺ ለሁሉም ነገር አመሰግናለሁ በሉኝ ያው ስለ ሁሉም ነገር አመሰግናለሁ thank you for everything. Okay, thank you for everything ካላችሁኝ ስለ ሁሉም ነገር አመሰግናለሁ And thank you for everything. እንዴት ሆኖ ስትሉኝስ እንዴት ሆኖ how so እንዴት ሆኖ እያላችሁ ነው okay how so በእንግሊዘኛ አልመጣም በሉኝ እስቲ ለምሳሌ ደውላችሁ አልመጣም I won't come ካላችሁ ብቻ ናችሁ ልክ okay I won't come ካላችሁ አልመጣም እያላችሁ I won't come. እሺ አልሄድም ስትሉስ አልሄድም
I won't go. That's it. I won't go. አልሄድም እያላችሁ ነው። I won't go. I won't go far. እሺ አታስብ። አልረሳውም ስትሉኝ አልረሳውም። I won't forget, okay? I won't forget ካላችሁ አልረሳም እያላችሁ ነው። I won't forget. I won't forget. I won't forget. አልወጣም ስትሉስ ይሄ ቀላል ነው። I won't go out, okay? I won't go out ካላችሁ ውጭ አልወጣም ማለት ነው። I won't go out. I won't go out. I won't go out. እሺ ድጋሚ እንደዛ አላደርግም ስትሉስ I won't do it again, okay? I won't do it again. I won't do it again. ድጋሚ እንደዛ አላደርግም ማለት ነው። I won't do it again. I won't do it again. So እንደዚህ አላደርግም ገና ለወደፊቱ ስትናገሩ I won't ብላችሁ ነው የምትጀምሩት, okay? He, she, it, you ምናምንም ተመሳሳይ ነው። He won't, she won't እያለ ይቀጥላል። እንግሊዘኛ አንድ ሰው ይቅርታ ወይ I'm sorry ካላችሁ ምንድን ነው የምትመልሱት? ኦኬ መመለስ የምትችሏቸውን 5 ልንገራችሁ፣ ኦኬ? የመጀመሪያው ብዙ ሰውና ብዙ ጊዜ የምንጠቀማት no problem. No problem ችግር የለውም። No problem. No problem. No problem. ሁለተኛው አታስብ አትጨናነቅበት ስትሉ no worries, okay? No worries አታስብ or አትጨናነቅበት ማለት ነው። No worries. No worries. ሶስተኛው ደግሞ forget about it እርሳው እንደማለት ነው። ኦኬ በቃ forget about it ችግር የለውም እርሳው። ለምሳሌ አንድ ሰው መጥቶ I'm sorry ካላችሁ no forget about it እርሳው ችግር የለውም። Forget about it. አራተኛው አብሽር አያሳስብም ስትሉ ከባለፈው ቪዲዮ የተሰረቀች all good ማለት ትችላላችሁ። ኦኬ all good አብሽር ችግር የለውም all good. All good. አምስተኛው ደግሞ አታስብ አትጨናነቅበት ስትሉ ወይ እርሳው never mind ተው እርሳው ማለት ነው። ኦኬ never mind እርሳው ተው never mind። ስድስተኛው አንድ ሰው ይቅርታ ብሏችሁ ኦኬ ይገባኛል እረዳለሁ ስትሉት I understand ይገባኛል I understand። Oh, thanks. በእንግሊዘኛ አንተ ቅደም ወይም ደግሞ አንቺ ቅደም ማለት ብትፈልጉ after you ትላላችሁ። after you አንተ ቅደም ማለት ነው። After you. ኦኬ ሁለተኛ oh I see ካላችሁ ደግሞ አሁን ገባኝ እያላችሁ ነው። ኦኬ oh I see። Oh, I see. ኦኬ ሶስተኛ time is up ማለት ደግሞ ሰዓት አልቋል ማለት ነው። time is up። አሁንም ቀጠልን። I won't be long ብዙ አልቆይም። I won't be long። በእንግሊዘኛ ገብቶኛል ማለት I understand ማለት ከዚች ቪዲዮ በኋላ ታቆማላችሁ። I understand ማለት ስህተት አይደለም፣ ግን አሁን አሜሪካውያኖች የሚጠቀሙባቸው የሆኑ phrases ነው የምሰጣቸው። ኦኬ የመጀመሪያው ቀለል ያለችው ነው የምጠቀማት got it። ኦኬ got it ገብቶኛል ገባኝ። Got it. ሁለተኛው ደግሞ ኦኬ I get it now ካላችሁኝ I get it now አሁን ገባኝ እያላችሁ ነው። ኦኬ I get it now አሁን ገብቶኛል። I get it now. ሶስተኛው ደግሞ ግልጽ ነው ስትሉ that's clear ግልጽ ነው that's clear። አራተኛ ሐሳብህን ተረድቻለሁ ስትሉኝ I see your point። ኦኬ I see your point ሐሳብህ ገብቶኛል። ቀየር አድርጋችሁ ደግሞ I take your point ማለት ትችላላችሁ። take your point። I see your point. I take your point. አምስት that makes sense። ኦኬ that makes sense ነገሩ ግልጽ ነው ወይም ያስኬዳል ገብቶኛል እያላችሁ ነው በሌላ ቋንቋ። that makes sense። that makes sense. so ምን ብያችሁ ነበር? ከአሁን በኋላ I understand ብቻ ሳይሆን እነዚህን አምስቱን መርጣችሁ መጠቀም። በእንግሊዘኛ ብችል ደስ ይለኝ ነበር እንዴ ነው የምትሉት? ብችል ደስ ይለኝ ነበር። ኦኬ እሷን እስክታስቡ ድረስ ዩቲዩብ ላይ ኦኬ 100 የእንግሊዘኛ አባባሎችን በነፃ ለቅቄላችኋለሁ ቪዲዮ ማለት ነው። እየሄዳችሁ ፓርት 1 ፓርት 2 ፓርት 3 እያላችሁ ብቻ ማየት ነው። ይሄው ታምኔሏ ብሮንክ ኢንግሊሽ ብላችሁ ፈልጉኝ ዩቲዩብ ላይ እዛ ላይ ቁጭ አድርጌላችኋለሁ። ኦኬ አሁን ንቁ። በእንግሊዘኛ ብችል ደስ ይለኝ ነበር ስትሉ I wish I could ትላላችሁ ማለት ነው። ኦኬ I wish I could። ለምሳሌ አንድ 1000 ብር ላክልኝ እስቲ ካልኳችሁ I wish I could bro። I wish I could. I wish I could.